ቁመታቸው ረዘም ያለ፣ ፊታቸው ዘለግ ያለ፣ መልካቸው ጠየም ያለ፣ አዋቂነታቸውና ትሕትናቸው ከገጻቸው የሚነበብ ጥቁርና በጭቃ የተለወሰ የጵጵስና ካባ የለበሱ ታላቅ አባት ችሎት ፊት በአደባባይ ቀርበዋል። አቡነ ጴጥሮስ። አቡነ ቄርሎስ የጣሊያንን መንግሥት ገዥነት ሲቀበሉ እርስዎ ለምን አመፁ? ለምንስ ብቻውን አፈንጋጭ ሆኑ? ሲል ዳኛው ጠየቃቸው። ብፁዕ አቡነ ጴጥሮስ በቆራጥነትና ሀገሩን እና ሃይማኖቱን እንደሚያፈቅር በሚያስታውቅ አንደበት አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ስለ ኢትዮጵያውያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። ኃላፊነትም ያለብኝ የቤተ ክርስቲያን አባት ነኝ። ስለዚህ ስለ ሀገሬና ስለ ቤተ ክርስቲያኔ እቆረቆራለሁ። ከዚህ በቀር ለእናንተ ችሎት የማቀርበው ነገር የለኝም። ለፈጣሪ ብቻ የምናገረውን እናገራለሁ። እኔን ለመግደል እንደወሰናችሁ አውቃለሁ። ስለዚህ በእኔ ላይ የፈለጋችሁትን አድርጉ፣ ግን ተከታዮችን አትንኩ አለ። ይህንንም ብለው በጥይት ተደብድበው ሲገደሉ እንዲመለከት ታዝዞ ለተሰበሰበው ሕዝብ የሚከተለውን ሕያው መልእክት አስተላለፉ። አረማዊ የሆነው የፋሽስት መንግሥት ቤተ ክርስቲያንን ለማቃጠል፣ ሕዝበ ክርስቲያንን ለመግደል፣ ሃይማኖትን ለማጥፋት፣ ታሪካችንን ለማበላሸት የመጣ ነው እንጂ በጎ ለመስራት ስላልመጣ ለዚህ ግፈኛ አትገዙ። ስለ ውድ ሀገራችሁ፣ ስለ ቀናች ሃይማኖታችሁ ተከላከሉ። ነፃነታችሁ ከሚረክስ ሙታችሁ ስማችሁ ቢቀደስ ታላቅ ዋጋ ያለው ነው። ነፃነታችሁ ከሚረክስ ሙታችሁ ስማችሁ ቢቀደስ ታላቅ ዋጋ ያለው ክብርን ታገኛላችሁ። የኢትዮጵያ ሕዝብ ሆይ ለጠላት እንዳትገዛ አውግዤሃለሁ። የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን። በፈጣሪዬ በኢየሱስ ክርስቶስ ስም የተረገመች ትሁን። ወዲያውም የዕረፍታቸው ሰዓት መድረሷን ስለተረዱ ሰዓታቸውን ከኪሳቸው አውጥተው ተመለከቱ። ምንም ፍርሃት በገጻቸው አይነበብም ነበር። የሞታቸውን ፍርድ የሚያነበው ጣሊያናዊ ዳኛ ግን ልቡ በሽብር ተሞልቶ ፍርዳቸውን ሲያነብ ይንቀጠቀጥ ነበር። የፈረዱባቸውንም ዳኞች ጸልየው በመስቀል ባረኳቸው። ከዚያም በ8 ጥይት ተኩሰው መቷቸው። ነገር ግን በ8ቱ ጥይት ባለመሞታቸው ሌላ ወታደር ተጠርቶ በ3 ጥይት የራስ ቅላቸው ላይ መትቶ ገደላቸው። አስከሬናቸውንም ማንም እንዳይወስድ በሚስጥር ተደብቆ ተቀበረ። አዲስ አበባ ውስጥም በየቤቱ ለቅሶና ዋይታ ሆነ። በ1928 ዓ.ም ጣሊያን ኢትዮጵያን በወረረበት ዘመን መላው ሕዝብ ለነፃነቱ በሞትና በሕይወት የተፋለመበት አስቸጋሪ ዘመን ነበር። በዚህ ዘመን የቤተ ክርስቲያን መሪዎችም የተለያዩ አቋሞችን ወስደዋል። ታዋቂው ደራሲ ሐዲስ ዓለማየሁ በትዝታ መጽሐፋቸው ከእነዚህ መካከል 2 ተቃራኒ ምሳሌዎችን ያነሳሉ። አንዱ ለሀገሩ የተሰወው ብፁዕ አቡነ ጴጥሮስ ሲሆን፣ ሌላው ደግሞ ስለ አቡነ አብርሃም የቀረበው ክርክር ነው። ብፁዕ አቡነ ጴጥሮስ የጣሊያንን ወረራ ከመጀመሪያው ጀምሮ በግልጽ የተቃወሙ የቤተ ክርስቲያን መሪ ነበሩ። አርበኞችን በመንፈሳዊ ቃል ከማበረታታት ባለፈ በተለያዩ አካባቢዎች ከእነርሱ ጋር መንቀሳቀሳቸው ይነገራል። በወቅቱ የጣሊያን ገዢ ሮዶልፍ ግራዚያኒ በአዲስ አበባ መንግስቱን ለማጽናት እየሰራ ነበር። በሌላ በኩል አርበኞች ተሰባስበው ከ3 አቅጣጫ አዲስ አበባን ለመክበብ እቅድ አዘጋጁ። በሰሜን የራስ ካሳ ልጆች ልዑል ወንደሰንና ልዑል አበራ፣ በደቡብ ደጃዝማች ባልቻ ሳፎ፣ በደቡብ ምዕራብ ደግሞ የሁለት ወጣት መኮንኖች ጦራቸውን አዘጋጅተው በአንድ ቀን ከተማዋን ለመቆጣጠር ተስማሙ። የኢትዮጵያ ታሪክ ብዙ መከራና ስቃይ ተፈጽሞባቸው ነበር። በመጨረሻም ወደ ፍርድ ችሎት ሲቀርቡ የለበሱት ጥቁር የጵጵስና ካባ በጭቃ የጨቀየ ነበር።